ሰላም ጤና ይስጥልኝ ከጉለሌ ክፍለ ከተማ ወረዳ 1 ኮሙኒኬሽን የሳምንቱን አበይት ዜናዎች እናቀርባለን። ከዜናዎቹ ጋር ሀና ተሪሳ ነኝ። የእሁድ ገበያ በግብአቶች ላይ የሚስተዋለውን የዋጋ ንረት ከማረጋጋት አንጻር አይነተኛ ሚና እንደሚጫወት ነዋሪዎች ገለጹ። በወረዳው ሰንበት ገበያ ለግብይት እየቀረቡ ያሉ የኢንዱስትሪ፣ የከተማ ግብርናና የባልትና ውጤቶች በጥራትና በተመጣጣኝ ዋጋ ለማህበረሰቡ እንዲቀርብ መደረጉ በገበያው ላይ የሚስተዋለውን አግባብነት የሌለው የዋጋ ንረት የሚያረጋጋ መሆኑን ሸማቾች ተናግረዋል። የኑሮ ውድነትን በማረጋጋት በተለያዩ ግብአቶች ላይ የሚስተዋለውን አግባብነት የሌለው የዋጋ ጭማሪ በማስቀረት ከፍተኛ ሚና የሚጫወተው የቅዳሜና እሁድ ገበያ አገልግሎት ከዋጋ ባሻገር ምርቶች በተሻለ ብዛትና ጥራት እየቀረበበት መሆኑንም ነዋሪዎች አክለው አስታውቀዋል።